ዛሬ ማሳያችሁ ምርጥ 10 የልብ ወለድ መጽሐፎችን ይሆናል። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁ እንዳትረሱ። ወደ ቪዲዮአችን። 10ኛ ብርቅረቅታ። ይህ መጽሐፍ በእውቋ ደራሲ በዳንኤል ላስትር የተጻፈ ሲሆን መጽሐፉም በሶስት የተማማቾች ዙሪያ የሚያጠነጥን ነው። በተለይም ደግሞ ሂላሪ የምትባለው ገጸ ባህሪ ስለሚደርስባት በደሎች፣ እንግልቶች እናም ደግሞ በመጨረሻ ስለምታገኘው ስኬት ልብን እያንጠለጠለ እያስገረመ ያሳየናል። 9ኛ ሰመመን። በዩኒቨርሲቲ ህይወት ዙሪያና በፍቅር ታሪክ ላይ በሚያተኩረው ሰመመን በሚባለው መጽሐፋቸው በብዙዎች ዘንድ የታወቁት ሲሳይ ንጉሱ ጉዞው፣ ግርዶሽ፣ የቅናት ዛር የተባሉ ረጃጅም ልብ ወለዶች አሏቸው። ሰመመን የተባለው መጽሐፋቸውም በ1978 ዓመተ ምህረት ታትሞ ለአንባቢያን በቅቷል። 8ኛ እመጓ። በተመራማሪ ፕሮፌሰር አለማየሁ ዋሴት የተጻፈ ሳይንሳዊ ልብ ወለድ ሲሆን ይህ መጽሐፍም ኢሳይ የተባለው ገጸ ባህሪ የተሰጠውን ሚሽን ለማሳካት ደፋ ቀና ሲል መንገዱ ላይ የሚያጋጥሙት መሰናክሎችና አስደንጋጭ ነገሮችን ያሳየናል። 7ኛ ዶክተር አሸብር። እጅግ አስገራሚና አስደናቂ የሆኑ ማህበራዊ ጉዳዮችን ብሎም ሂሶች በሚገርሙ ቃላትና ደስ በሚሉ ገጸ ባህሪያት በመጽሐፍ የሚታወቀው አሌክስ አብርሃም የመጀመሪያው ሆኖና በውስጡም 25 አጫጭር ልብ ወለዶችን የያዘውን ዶክተር አሸብርን በ2005 ዓመተ ምህረት ላይ ለአንባቢያን አድርሷል። ከዚህ በኋላም 3 መጽሐፎችን የጻፈ ሲሆን እነሱም በአንባቢያን ዘንድ ተወዳጅነትንና ክብርን አስገኝተውለታል። 6ኛ አባ ኮስተር። ይህ ታሪካዊ ልብ ወለድም ስለ ጀግናውና ስለ ጀብደኛው በላይ ዘለቀ የሚተርክ መጽሐፍ ነው። መጽሐፉም በሚያስገርሙ እውነቶችና ድርጊቶች የተሞላ ታሪክን መለስ ብሎ ለማየትና ለመረዳት እንደ ማስጀመሪያ ይሆናል። 5ኛ ልጅነት። በደራሲና ሀያሲ ዘነበው ላይ የተጻፈ ሲሆን የአዲስ አበባ ልጆች በተለይም ደግሞ የጨርቆስ ልጆች የሚጋሩት ወደ ኋላ መለስ ብሎ የሚያሳይ ውብ የልጅነት ታሪክ ነው። ልጅነት ማለት የዋህነት፣ ቅንነት፣ መልካምነት እንደሆነ ያስተምረናል የዘነበው ወላ መጽሐፍ ልጅነት። 4ኛ ዴርቶጋዳ። በደራሲ ይስማዕከ ወርቁ የተጻፈ ሳይንሳዊ ልብ ወለድ ሲሆን መጽሐፉ በአጠቃላይ ሁሉን አቀፍ ይዘት፣ ስለላ፣ ፍቅር፣ በሳል ፖለቲካና ሌሎችም ሀገራዊ ጉዳዮችን በልዩ አጻጻፍ ስልት ያቀረበ ሲሆን እያንዳንዱ የመጽሐፉ ገጾችም የአንባቢያንን ስሜት የመያዝ አቅምና ሰስፔንስ የማድረግ ኃይል አላቸው። በዚህም የተነሳ ደራሲ ልዩ ክህሎት እንዳለው ያሳብቃል። 3ኛ እፎይታ። እፎይታ ወይም The Count of Monte Cristo የታዋቂው ፈረንሳይ ደራሲ የአሌክሳንደር ዱማስ መጽሐፍ ሲሆን ይህ መጽሐፍም እንደ ኢትዮጵያን አቆጣጠር በ1981 ዓ.ም በተርጓሚ ተሾመ ዳምጠው ወደ አማርኛ ተተርጉሞ ለንባብ በቅቷል። መጽሐፉ ውስጥም ኤድመንድ የተባለው ገጸ ባህሪ በተደረገበት ሴራ እስር ቤት ገብቶ ሲሰቃይ እናገኘዋለን። በዛ ውስጥም ክህደት፣ ተስፋ ማጣትና ብቸኝነት እየተፈራረቁ ሲያሰቃዩት እናገኛለን። መጽሐፉም The Count of Monte Cristo በሚል ርዕስም በፊልም ተሰርቶ ቀርቧል። Mercedes that Edmond Dantes has been executed. My advice, take solace in the comfort of your good friend. 2ኛ ኦሮማይ። የታዋቂውና ያስደናቂው የደራሲ በዓሉ ግርማ 6ኛ ስራ ሲሆን ከዚህ በፊትም በጽሁፋቸውና በታሪክ ይዘታቸው ለየት ያሉ 5 መጽሐፎችን አድርሶናል። ለምሳሌ ያክል የቀይ ኮከብ ጥሪ፣ የህሊና ደውልና የመሳሰሉትን። ይህ መጽሐፉም ባለው ፖለቲካዊና መንግስታዊ ትችት ሳቢያ የደራሲውን ህይወትም እንዳሳጣው ይታመናል። መጽሐፉን እሱ ከተሰወረ በኋላ ባለቤቱ እንደ ኢትዮጵያን አቆጣጠር በ1983 ዓመተ ምህረት በድጋሚ አሳትመዋለች። 1ኛ ፍቅር እስከ መቃብር። በሀገራችን ውስጥ በጣም ዝነኛና ፌመስ ከሚባሉ መጽሐፎች ውስጥ አንዱ ሲሆን ይህ መጽሐፍም በደራሲ አዲስ አለማየሁ በ1959 ዓመተ ምህረት ተጽፏል። ይህ መጽሐፍም ዘጉን በፍቅር ውስጥ አድርጎ በጊዜ የነበረውን የፊውዳሊዝም ወይንም ደግሞ የባላባት ስነ ስርዓት ሂስ የሚያደርግ ሲሆን መጽሐፉም ፍቅር እስከ መቃብር በሚል ርዕስ በድራማ መልክ ተሰርቶ ቀርቧል። የሰራውላችሁ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሐሳብና አስተያየት ካላችሁ ኮሜንት ላይ ጻፉልኝ።
እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ባይ ባይ።